የሰላም ስራዎችን እንዳይሰሩ የተለያዩ አጀንዳዎች በመፍጠር ለይተቀን የሚሰሩ አካላት አሉ። ይሄ በጣም ግልጽ ነው። ክራይሲሱ እንደ እድል ወስዶ በክራይሲስ ውስጥ የተገኙ እድሎች ብሎ የሚያስባቸውን ለግል የተጠቀመ አካል አለ። ሰላም ከሆነ በኋላ የተለያዩ አደረጃጀቶች ይዘው ሀብት የሚያካብቱ አካላት አሉ። ከሌላ አካል ጋር እየተሳሰሩ ሀብት እየዘረፉ ወይ ወደ ግጭት መግባት ካልሆነ ግን ተወጥሮ ተመልሰው አሁንም ሌላ ግጭት ለመፍጠር ለይተቀን የሚሰሩ መንግስትን ለማፍረስ በከፍተኛ እንቅስቃሴ ላይ የሚገኙ አካላት አሉበት። በተደራጀ መልኩ የመንግስትን አቋሞች የመንግስትን ስራዎች እንዳይሰሩ የሚያደርጉ አካላት በስፋት እየታዩ ያሉበት ሁኔታ ነው ያለው። እነሱ እስካሁንም በግጭት ያገኙትን ለመጨመር ካልሆነ በስተቀር የሚያጡት ነገር የለም። ህዝባችን ግን በከፍተኛ ሁኔታ ሀዘን ላይ ያለ ማህበረሰብ ነው። በከፍተኛ ሁኔታ ጉዳት ላይ ያለ ማህበረሰብ ነው። ከጉዳት ያልወጣ ማህበረሰብ ነው ያለን። ይሄ ማህበረሰብ ከጉዳት እንዲወጣ የሚያስብ አካል ነው የሚያስፈልገው። በዚህ ሰዓት በፕሪቶሪያ ስምምነት መሰረት ያልተቋጩ ጉዳዮችን የሚቋጭለት አካል ነው የሚፈልገው። ከዚህ ውጪ ያለ እንቅስቃሴ የሚፈጥረው አካል ለይቶ መፍትሄ ለመስጠት የሚከብድ አይመስለኝ። ችግር ሊፈጥሩ ይችሉ ይሆናል፣ መጥፎ ነገር ሊያመጡ ይችሉ ይሆናል። ህዝቡ እስካልተቀበለው ድረስ ወጣቱ ከነሱ ጋር እስካልሆነ ድረስ የጸጥታ አካሉ ይህንን አልቀበልም እስካለ ድረስ ብቻቸውን ተንጠልጥለው የሚያመጡት ለውጥ አይኖርም። ካሰቡም የሚከስሩት እነሱ ብቻ ናቸው። የትግራይ ወጣት ፍላጎት ሰላም ብቻ ነው። በተደራጀ መልኩ ሰላሙን እንዲጠበቅለት እየለመነ እየጠየቀ ነው ያለው። ሰላም የሚያደፈርስ አካል ካለ ግን ያደፈረሰው አካል ብቻ ትኩረት ያደረገ እንቅስቃሴ ካልሆነ በስተቀር ምንም አይነት ነገር ቢፈጠር ይፈጠራል ብዬ አይደለም። እንዲፈጠር የሚሰራ አካል ቢኖርም እንዳይፈጠር ነው ሁላችንም እየሰራን ያለነውና ለሰላም የሚሰራ አካል ብዙ ከሆነ የተወሰነ አካል ብቻ አገር ለማተራመስ አካባቢውን ለማተራመስ ክልል ለማበላሸት እድል ይኖረዋል ብዬ አላስብም። ህዝቡ ስለገባው ስላወቀው እነሱን ለማስታገስ በቂ አቅምም ስላለ ወደ ግጭት እንዳይሄድ ያደርጋል ብዬ አምናለሁ። ግን ከዚህ በኋላ የሚያጠፉ አካላትም ለይቶ ማወቅ ደግሞ ሁላችንም መረዳት አለብን። በጣም ኢምፖርታንት ነው። ህዝባችን በተሟላ መልኩ እየተናገረ ስለሆነ ማለት ነው፣ እየገለጸ ስለሆነ አልፎ የምናያቸው ነገሮችም እኮ ፌደራል ገብተው መፍትሄ ይስጠን ይላል። ግን ክልል መንግስት እስካለ ድረስ መንግስት ኃላፊነት ወስዶ ነው ነገሮችን ማረጋጋት ያለበት። ከመንግስት በላይ የሆነ አጀንዳዎች ከተፈጠሩ ደግሞ መፍትሄ በጋራ የምንፈልግበት ነው የሚሆነው። ይሄ ህዝባችን በሙሉ እንደ ኢትዮጵያ እንዲረዳ ሁሉም አካላት እንዲገነዘቡ የትግራይ ህዝብ ግን በሚገባ ተረድቶት ምላሽም እየሰጠበት ያለ ሁኔታ ስለሆነ ለሰላም እየተንቀሳቀሰ ያለ ህዝባችንን ሁላችሁም መደገፍ እንዳለባችሁ በሞራልም በሁሉም ነገር ይህንን እንቅስቃሴ እንድንደግፍ በዚህ አጋጣሚ ጥሬን ማቅረብ እፈልጋለሁ።